እንደምንች አድርገህ ታቀርብላቸዋለህ። ከዚህ በኋላ አሁን ቃል እገባለሁ የሚለውን ምላሽ ይሰጡናል። እኔ አንተን ተመስገን አበራን ሁሉም በሚችል አምላክና በዚህ ጉባኤ ፊት እጠይቅሃለሁ። እታፈራው ማርቆስን የቃል ኪዳን ሚስትህ ልትሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወዳትና አፍቃሪ ባሏ ልትሆንላት ቃል ትገባለህ? አጨብጭቡለት። ትንሽ ድምፁ መጠበቅ ያህል አይደለም። ከዚህ ቀጥሎ ሙሽሪትን ጠይቃለሁ። እዛ እያየሽ እኔ አንቺን የታፈራው ማርቆስን ሁሉም በሚችል አምላክና በዚህ ጉባኤ ፊት እጠይቅሻለሁ። ተመስገን አበራን የቃል ኪዳን ባልሽ ሊሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወጂውና አፍቃሪና አክባሪ ሚስቱ ልትሆኝለት ቃል ትገቢያለሽ? ወደ ማይኩ እያለሽ እንጸልይ። ሁሉን የምትችል እግዚአብሔር አምላክ ሆይ ያቆምልን መጋባት ቅዱስ መሆኑንና ሐሳቡን በረከት የሞላበት መሆኑን እናውቃለን። በአንተ ፊት የሚደረገውን ቃል ኪዳን በበረከት ተመልከተው። ለእነዚህ ሙሽሮች የሰጣቸውን ተስፋ ፈጽምላቸው። በመካከላቸው የተመሠረተውን ቃል ኪዳን እንዳያፈርሱት የተናገሩትን ቃል ለመፈጸም እርዳቸው። ስለ ጌታችን ስለ ኢየሱስ ክርስቶስ ስትል ስማ። አሜን። እኔ ተመስገን አበራ አንቺን የታፈራው ማርቆስን የቃል ኪዳን ሚስቴ ልትሆኚ በጭንቀት ጊዜና በደስታ ጊዜ በሀብት ጊዜም ሊወድሽ አሁን አገባሻለሁ። ይህንንም በእግዚአብሔርና በዚህ ጉባኤ ፊት አረጋግጣለሁ። ለዚህ ምልክት እንዲሆን ይህን ቀለበት እሰጥሻለሁ። ከዚህ ቀጥለው ሙሽሪትን ጠይቃለሁ። እኔ የታፈራው ማርቆስ አንተን ተመስገን አበራ የቃል ኪዳን ባሌ ልትሆነኝ በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድህ አሁን አገባሃለሁ። ይህንንም በእግዚአብሔርና በዚህ ጉባኤ ፊት አረጋግጣለሁ። ለዚህ ምልክት እንዲሆን ይህን ቀለበት እሰጥሃለሁ። ሸርቁሏል